እኔ የዓለም ብርሃን ነኝ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ የናዝሬቱ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አውጇል። ኢየሱስ ክርስቶስ የዓለም ብርሃን ነው። ዳትስ ዋይ በየመድረኩ ኢየሱስ የሚለው ስም ሲነሳ የጨለማ መንግስት መግቢያ የሚያጣው ይህ ስም እንዲነሳ ሰይጣን የማይፈልግበት ዋናው ምክንያት የደበቀው ነገር በብርሃን ኃይል ወደ አደባባይ ስለሚወጣ ነው። ምስጢሩ ስለሚገለጥ የሰዎች አይን ስለሚበራና በሱ ግዛት ውስጥ ያሉ ሰዎች ወደ እግዚአብሔር መንግስት ስለሚሸጋገሩ ኢየሱስ እንዲነሳ ሰይጣን አይፈልግም። አንዳንድ ሰዎች ያልገባችሁ ነገር አለ ብዬ አስባለሁኝ። ኢየሱስ ታውጆ ሰይጣን ይደሰታል ብሎ ማሰብ አይቻልም። ሰይጣን ብቻ አይደለም፣ በኃጢአት የታሰሩ ሰዎች፣ ነፃ ያልወጡ ሰዎች መደሰት አይችሉም። ኢየሱስ ማለት እውነተኛ ብርሃን ነው፣ ከውጭ አልፎ እስከ ውስጥ የሚበራ። ኢየሱስን የሰማ ሰው አርፎ መቀመጥ አይችልም። ከኃጢአት ጋር ተጣብቆ መኖር አይችልም። የደበቁትን ፓርት የተሰወረውን አካባቢ ኢየሱስ ክርስቶስ በብርሃኑ ኃይል ይነካል። ከዛ ኃጢአተኞችን አእምሯቸው ይጠይቃል፣ ይከነክናቸዋል፣ ሰላም ያጣሉ እና ምን ይፈልጋሉ? እነሱ በኃጢአት ውስጥ በጨለማ ውስጥ በሰላም መኖር ይፈልጋሉ። ተደባብቆ እዛ ውስጥ መኖር ይፈልጋሉ። ኢየሱስ ሲመጣ ደግሞ ሁሉ ነገር ሜዳ ላይ ይጋለጣል፣ አደባባይ ይወጣል ማለት ነው። ኢየሱስን መጥራታችሁን አትርሱ። እንጠራለን ይሄንን ስም፣ የዓለም መድኃኒት ነው ስሙ። ከፀሐይ መውጫ እስከ መግቢያ የተባረከ ይሁን። ኢየሱስ የዓለም ብርሃን ነው ብላችሁ አውጁ። ለሁሉም ሰው ይሄንን መልእክት አድርሱ።